ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ደህና ናችሁ? እንዴት ናችሁ? ያለሁላችሁ አልሐምዱሊላህ ሁሉ ሰላም፣ ሁሉ መልካም፣ ከኔ ሁሉ ሰላም፣ ሁሉ መልካም ነው። ዛሬ የማሳያችሁ የመኮሮኒ አሰራር ቀለል መጠን ቀጠን ፈለጥ ያለች የመኮሮኒ አሰራር እየሰራችሁ ብሉ። እውነቴን ነው የምላችሁ፣ እየሰራችሁ ብሉ። አብይ ትለያለሽ። እዚህ ጋር መክተፊያ ነው። ሰዎች ደግሞ እንትኑ ላይ ከተፍሽ እንዳትሉ መክተፊያ ነው። ይሄ እንትኑ ልጭ ጥዩ ከውስጥ ያለው ተላጠ ሳጥቦ ተላጠ ማለት ነው። ስለዚህ ይሄ ልጭ ነው ማለት ነው። ስለዚህ አሁን ወደ ሽንኩርት መላጡ እንገባለን ማለት ነው። ወይ አሁን ደግሞ ጨርሰናል ማለት ነው። 3 ሽንኩርት በቂያችን ነው። እንደውም ሊበዛ ይችላል፣ ቀንሰው ይችላል ማለት ነው። ሽንኩርት በብዛት አይወዱም ስላችሁ እና እቺን ሽንኩርት እዚህ ጋር ወስደን አሁን ደግሞ ከትፋታለን ማለት ነው። እሺ አሁን ደግሞ እንደምታዩት እንግዲህ ከትፈን ጨርሰናል። አሁን ደግሞ ወደ ምን ጨምራለሁ መስላችሁ? በነባችሁ ለቤት ብረት ድስት ነው ማውጣለው ማለት ነው። እዚህ ጋር ብረት ድስት እንጨምራለን ማለት ነው። ከዚህ ወደዚህ ከዛ በመቀጠል ወደ እሳት እንወስዳለን። ከዛ እዚህ ጋር ምን የሚችል አይዋ እዚህ ጋር እሳታችን እናደርጋለን። ከዛ ሽንኩርታችን እናበስላለን። ከዛ እዚህ ጋር ውሃችን እናፈላለን። መኮረኒያችን እንቀቅላለን ማለት ነው። እዚህ ጋር ሽንኩርታችን እናበስላለን ማለት ነው። ከዛ ተመልሰን እንመጣለን። ዘይት ምናምን ነገር ጨምረን ከዛ ጋይስ ጨው እንጨምራለን። መኮረኒው ላይ ወይ ዋው መጠናችሁ ጨምሩ። ደግሞ እንደኔ ጨምራችሁ እንዳትከስሩ ማለት ነው። እዚህ ጋር እንግዲህ እንደምታዩት ዘይት ጨምረን እያበሰልን ነው። አይዋ መጣ። እሺ ጋይስ የምንሰራው ጥምዝ መኮረኒ ነው። ፓስታ መኮረኒ ይላል። ጥምዝ ነው የምንሰራው ማለት ነው። አሁን ፈላው ውሃ ላይ እንጨምራለን መኮረኒ። አይዋ መኮረኒ ጨምረናል አሁን ማለት ነው። ስለዚህ ያው መኮረኒ ይበስላል። እዚህ ጋር ሽንኩርታችን እየበሰለ ነው። ከዛ ወደ ምን እንሄዳለን ማለት ነው? ቲማቲም፣ ነጭ ሽንኩርት፣ ከብዘራ ምናምን ወደ መፍጨት እንሄዳለን ማለት ነው። ሌትስ ጎ። እሺ ውዶቼ አሁን እንግዲህ እዚህ ጋር ነጭ ሽንኩርትና ነጭ ሽንኩርትና ቲማቲም አምጥተናል። ከዛ እዚህ ጋር ደግሞ ከብዘራ አምጥተናል ማለት ነው። ስለዚህ የድንብላል ቅጠል ባገራችን ማለት ነው። ይሄን አጣጥበን ከታትፈን ወደዚህ ገልብጠን ደግሞ እንመጣለን። ሌትስ ጎ። እሺ ዶቺ አሁን እንግዲህ በዚህ መልኩ አዘጋጅተናል ማለት ነው። እንግዲህ 4 ፍሬ ላይ ሽንኩርት ነው የጨመርኩት። እንግዲህ ኦኦ ነው የሚሉት እነሱ፣ ግን እኔ አይዶን በቃ አሁን እዚህ ጋር መፍጫ ውስጥ ጨምራለሁ ማለት ነው። እንፈጫለሁ። ከዛ ከብዘራ ላጠብኩም ለጠብኩኝ። እሺ ዶቺ በዘራ መቀጠል እንፈጫዋለን ማለት ነው። አይዋ ታይተን እንመለሳለን። እሺ ዱቺ እንግዲህ ሽንኩርታችን በዚህ መልኩ በስል ብላለች። ከዛ ሁሉ ሽንኩርት እንግዲህ ውሃውን አለ ማለት ነው። በደንብ ጥብስ ሲል ይፈልጋሉ። ደግሞ እንደዚህ ሲሆን የሚፈልጉት እንደዚህ ቀይ ሲሆን ወርቃማ ከለር ሲይዝ ነው። ግን እሳቱን ቀንሰው ነበር ወይ አይ ባለጌ። ከዛ መኮረኒ እየበሰለ ነው በነገራችን ላይ። ከዛ ምን እንጨምራለን መሰላችሁ? እሳቱን ትንሽ ጨመር እናደርግበትና አንዴ ወርቃማ ከለር ትንሽ ያዝልንና ከዛ ምን እንጨምራለን? ማጁን ቶማቶም ፓስት እንጨምራለን ማለት ነው።
እሺ ውዶቼ እንግዲህ ሳልሳ ጨምረናል ማለት ነው። አሁን ባህራት እንጨምራለን፣ አብረን እንጠብሰዋለን ማለት ነው። ባህራት ነገሮችን እንጨምራለን። ስለዚህ ባህራት ላምጣ ሳቱን ቀነስ ስላድርገውና እሺ ውዶቼ እንግዲህ እዚህ ጋር በርበሬ አለ። እዚህ ጋር ደግሞ ከሙን ኩርኩም እርድ ማለት ነው። ይሄ ደግሞ የአዋጅ መረቅ ነው የሚባለው። ይሄ ደግሞ ባህራት ብቻ ነው ቅመም ማለት ነው። ይሄ ደግሞ ፍልፍል አስወጥ ወይም ቁንዶ በርበሬ ነው። ከዚህ በዚህ በማንኪያ ሳልሞላ አደርጋለሁ ማለት ነው። እዚህ ላይ ሁሉንም እዚህ ጋር አድርጌ ነው በአንድ ላይ የምጨምረው ማለት ነው። ስለዚህ እስከምጨምር ድረስ እዚህ ጋር እስከምጨምር ድረስ መልካም ቆይታ። እሺ አሁን ደግሞ ማለት ነው ሁሉንም ይደፋሁት ሁሉንም አድርጌ ጨርሻለሁ ማለት ነው። ይሄ እንትን ነው ማጂ ሁሉንም ነገር አቀላቅዬ ጨርሻለሁ ማለት ነው። አሁን ቀጥታ ወዴት ነው ሄጄ የምጨምረው? ስጉሬ ላይ ነው ማለት ነው። ጠብቁ። ስለዚህ አሁን በዚህ መሰረት ጥብስ ብላ እንትን ምንድነው በሱ ሳልሳና ሽንኩርት ብቻ ናቸው። ከዛ እዚህ ጋር ያዘጋጀነውን ቅመም እንጨምራለሁ ማለት ነው። ላይ ጥብስ እናደርጋለን። እንዳያቃጥል ነው በነገራችን ላይ እኔ የምጨምረው በርበሬም ስላደረኩት ልክ የዶሮ ቁሊት እዛ ትንሽ አሸት ታደረግና በኋላ ትንሽ አንድ ሁለት ደቂቃ እሽዶቼ እንግዲህ ከሁለት ደቂቃ በኋላ መተናል ማለት ነው። ስለዚህ በዚህ መሰረት ታቁላላም በኋላ እዚህ ጋር የፈጨሁትን ቲማቲም፣ ነጭ ሽንኩርት፣ ከብዘራ ምናምን ነገር ጨምራለሁ ማለት ነው። ከዛ እስቲ ጨምርኩ በኋላ እናዋህዳለን። ከዛ ስጓችን አሁን ተከርና ትበስላለች ማለት ነው። አሁን ከርናታለሁ ትበስላለች ማለት ነው። አማሲያችንን እናደርጋለን። መኮረኒያችንን ማጥለያ ላይ እናደርጋለን። እቺም ትበስላለች ማለት ነው። ስለዚህ ትከደናለች። ሌትስ ጎ። እሺ ውዶቼ እንግዲህ እዚህ ጋር መኮረኒያችንን አጠብቀን ጨርሰናል ማለት ነው። መሰረቱ ከዛ እዚህ ጋር ሶሳችን የበሰለን እስቲ ቆይ መጀመሪያ ተቀንሷል። ተኩስ እዚህ ጋር ቃሪያ ከትፌ ነበረ። በነገራችን ላይ በደቃቁ ነበር የሚፈልጉት በፊት ማለት ነው። አሁን ደግሞ ጭሩሱን አንበላም እያሉ ግን ለጣዕሙና ለሽታው ዝም ብዬ እንደዚህ ሰንጠቅ አድርጌ እንዳገራችን ጨምርበታለሁ ማለት ነው። ስለዚህ በደንብ ይብሰልና ሶሳችን በደንብ ተበሰለ በኋላ እናቀላቅለዋለን ማለት ነው። ስለዚህ አሁንም ትንሽ ትብሰል ቀራታል። እዛ መኮረኒያችንን እንከርናለን ማለት ነው። እስከሚበስልልን ድረስ ሽብቼ አሁን ሶሳችን በደንብ በስላለች ማለት ነው። እንግዲህ ፊት እያለ ነው። ይሄው ራሱ በካክለዋል ልክ እንደ ሽሮ ወጥ። አሁን ዘይቱን ቀነስ አድርገን
ከላዋ ላይ ነሳ አድርገን ወደ መኮረኒያችን እንገለብጣለን ማለት ነው። ወደ መኮረኒያችን እንገለብጣለን። በቃ ባንድ ላይ አዋህጄ ባንድ ላይ እንግዲህ እኔ ሲካበድ ረብስ ምዳ ባንዳጃ አይነሳም። ባንድ አልነካውም። እሺ ባንድ እጅ አይነሳም። በነገራችን ላይ ባንድ እጅ ካሜራ ይዤ እሺ እንደዛ አድርጌዋለሁ። ከዛ ባንድ ላይ አዋህደዋለሁ። እሺ ውዶች እንግዲህ በዚህ መልኩ ያው ነጣ ያለ ትንሽ እንትን ብዬበታለሁ። ትንሽ እንታውና ከርነዋለሁ ማለት ነው። ጓደኞቼ በሚገርም ሁኔታ ማለት ነው ቀርጻለሁ ብዬ ነበር ሳህን ላይ ሳደርግ ምናምን፣ ነገር ግን ሲያጣድፉ ጊዜ መቀረጽ አልቻልኩም ማለት ነው። በሚገርም ሁኔታ ይኸው አንድ ፍሬ እንኳን ሳይቀርልኝ አልቋል ማለት ነው። ብረት ድስቷ ናት የቀረችው። እና ወዶቼ ይሄን ይመስል ነበር እንግዲህ በዚህ መሰረቱ። ያው በነገራችን ላይ ቀለል ያለ ነው፣ ትንሽም ነጣ ያለ ነው። በጣም የቀላም አልነበረም ማለት እንደነሱ ፍላጎት ነው ማለት ነው። የዛሬ ምሽታችን ይሄን ይመስል ነበር። ያው ደግሞ መጨረሻ ላይ አልቀረጽኩም፣ ወደ ሰሃን ምናምን ነገር ስገለብጥ ሰላጣ እየሰራው ነበርና አልቀረጽኩም ማለት ነው። የዛሬ ወራት ይሄን ይመስል ነበር። ቀለል ያለና ደቂቃ የማይፈጅ ግን ጣፋጭ ኪችን ያች መኮረኒ ነበረች። እናመሰግናለን። ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። እንዲሁም ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፉ ማለት ነው። የእናንተ ሀሳብ አስተያየትና የእናንተ ላይክ እኔን ያበረታታኛልና ይህ ሰው ደስታ የሚያስደስታችሁ ምርጥ ኢትዮጵያውያኖች ላይክ አድርጉ፣ ሰብስክራይብ አድርጉ ማለት ነው። ስለነበረን ቆይታ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ባይ፣ ሰላም ሁኑ።